ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ። እንግዲህ በዛሬው ቪዲዮአችን አማርኛ በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመላለሳችሁ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። አማርኛ ፊደላት በእንግሊዘኛ እንዴት እንጽፋለን፣ እንዴት እናነባለን የሚሉትን አሳያችኋለሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ከሀ እስከ መ ያሉትን እነዚህን አማርኛ በእንግሊዘኛ ማጥናት ነው የሚሆነው። እያንዳንዳቸው አሳያችኋለሁ፣ ተከታተሉኝ። አሁን በመጀመሪያ እነዚህን ፊደላቶች አማርኛዎቹን እስከ መጨረሻው ድረስ በደንብ አድርጌ አነብላችኋለሁ። ከዛም በኋላ ደግሞ በእያንዳንዳቸው ደግሞ እንዴት እንደምንጽፋቸውና እንዴት እንደምናነባቸው በእንግሊዘኛ አሳያችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ እነዚህን ፊደላቶች አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እነዚህ የምታዩቸው የሀ ቤተሰቦች ናቸው። እንግዲህ ከሀ እስከ ሁ ያሉት እነዚህ ሰባቱን ድምፅ በእንግሊዘኛ ደግሞ እንዴት ሲነበባሉ፣ እንዴት ሲጻፋሉ የሚባሉትን ደግሞ አሳያችኋለሁ ማለት ነው። ተከታተሉኝ። ሀ ስንል ከዚህ ጋር ኤች ኤ እንላለን ማለት ነው። ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ እንላለን ማለት ነው። እንግዲህ እዚህ ጋር የምታያቸው ሀ ስንል ኤች ኤ የሆነበት ምክንያት ምንድን ነው? ሀ ስንል አ የሚል ድምፅ ስለሚሰማን ነው ማለት ነው። ስለዚህ ሀ ስንል ኤች ኤ እንላለን ማለት ነው። ሁ ስንል ደግሞ ኡ የሚል ድምፅ ስለሚሰማን ስለዚህ ማንን ተጠቀምነ? ኤች ዩ፣ ኤች ዩ። እንግዲህ እዚህ ጋር የምታያቸው ኤ ዩ አይ ኢ ኦ። እንግዲህ እዚህ ጋር የምታያቸው እነዚህ ፊደላቶች አናባቢ ፊደላቶች ይባላሉ። አናባቢ ፊደላቶች ይባላሉ ማለት ነው። ተነባቢን ፊደል እና አናባቢ ፊደል በአንድ ላይ በመጠቀም የተለያዩ ቃላቶችን ወይም ደግሞ የተለያዩ ፊደላቶችን መጻፍ እንችላለን ማለት ነው። ስለዚህ እዚህ ጋር የምታያቸው ኤች ኤ ስንል ከዚህ ጋር ኤች ኤ ማናት ነው ያልና አናባቢ ስለሆነች ኤ የግድ መግባት አለባት ማለት ነው። ስለዚህ ሀ ስንል አ የሚል ይሰማናል ማለት ነው። ስለዚህ ኤች ኤ ነው መሆን ያለበት ማለት ነው። ኤች ኤ። ሁ ስንል ደግሞ እዚህ ጋር ኤች ዩ፣ ኤች ዩ። እንግዲህ እዚህ ጋር ምንድን ነው ሁ ስንል ኡ የሚል ድምፅ ስለሚሰማን ማለት ነው። እንግዲህ ከአናባቢ ፊደላቶች መካከል እዚህ ጋር ማን አገኘናት? ዩ፣ ዩን አገኘናት ማለት ነው። ስለዚህ ኤች ዩ ይሆናል ማለት ነው። ማን ስንል ሁ ብለን ስንጽፍ ወይም ደግሞ ስንጠራ። ቀጣይ ደግሞ ወደ ሂ እንሄዳለን። እንግዲህ እዚህ ጋር ሂ ስንል ደግሞ ኤች አይ የሆነበት ምክንያት ምንድን ነው? ሂ ኢ የሚል ድምፅ ስለሚሰማን ነው፣ ስለሚሰማን። ስለዚህ ይች ደግሞ ከዚህ ጋር ደግሞ የምታዩት ምንድን ነው? ከአናባቢዎቹ መካከል ማንን የተጠቀምነ? አይን፣ አይን ተጠቅመናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀ፣ ሀ እንግዲህ እዚህ ጋር
የመጀመሪያው ድምፅና የአራተኛው ድምፅ በአጻጻፍ ወይም ደግሞ በቅርጽ ቢለያይም ምንድነው ድምጻቸው አንድ ነው ማለት ነው። ድምጻቸው አንድ ነው። ስለዚህ በአንድ ላይ ሀ ስንል ኤችኤ የሚለውን እንወስዳለን ማለት ነው። ልክ እንደ መጀመሪያው ሀ ማለት ነው። ስለዚህ ኤችኤ ብለን እናነባዋለን ወይም ደግሞ እንጽፈዋለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሄ እንላለን። እንግዲህ ሄን ደግሞ እዚህ ጋር ኤችኢ የሆነበት ምክንያት ሄ ኤ የሚል ድምፅ ይሰማናል ማለት ነው። ስለዚህ በአንድ ላይ ምንድነው ሄ ስንል ማን ነው መጠቀም ያለብን? ኤች ኢን ነው ማለት ነው። እንግዲህ እዚህ ጋር ደግሞ ከአናባቢዎች መካከል ማን ተጠቀምነ? ኢን ተጠቀምነ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ህ እንግዲህ ህ ማለት ደግሞ እዚህ ጋር አናባቢ የለውም። ራሱ ተነባቢው ብቻ ነው መቀመጥ ያለበት። ምን ስለሆነ ነው? ሳድስ ሆሄ ስለሆነ ከዚህ ጋር ህ ወይም ደግሞ የስድስተኛው ድምፅ ምንም ቢሆን ሁሌም አናባቢ የላቸውም። እዚች ፊደል ብቻ ሳይሆን እስከ መጨረሻው የስድስተኛ ድምፆች ሁሌም ቢሆን አናባቢ የላቸውም ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሆ እንግዲህ ሆ ስንል ደግሞ ኤችኦ እንጠቀማለን። ለምንድን ነው ኦ የሆነችበት ምክንያት? ሆ ስንል ኦ የሚል ድምፅ ስለሚሰማን ነው። ኦ የሚል ድምፅ ስለሚሰማን ነው ማለት ነው። እንግዲህ እዚህ ጋር ደግሞ ምን የሚል አገኘነ? ኤችኦ። ስለዚህ እዚህ ጋር ማንን ነው የተጠቀምነው? አናባቢዋን ኦ እንግዲህ ኦ የሚል አናባቢ ተጠቅመናል ማለት ነው። ስለዚህ ሆ ስንል ኤችኦ ነው ብለን መጻፍ ያለብን ማለት ነው። ስለዚህ በዚህ መሰረት እንግዲህ ሌሎቹንም እስከ መጨረሻው ድረስ የሚወስዱት ሁሌም የሁለተኛ ድምጾች ዩን እንጠቀማለን። የሶስተኛ ድምፅ አይን፣ የአራተኛ ድምፅ ኤን፣ የአምስተኛ ድምፅ ኢን፣ የስድስተኛ ድምፅ የለውም አናባቢ የለውም። የሰባተኛው ድምፅ ደግሞ ኦ። እነዚህን በመጠቀም እስከ መጨረሻው ማየት እንችላለን ማለት ነው። ስለዚህ እንግዲህ የሀን ቤተሰብ እስከ መጨረሻው ድረስ አይተናል። ቀጣይ ደግሞ የለም ቤተሰብ እናያለን ማለት ነው። ስለዚህ በመጀመሪያ ፊደላቶቹን በአማርኛ የተጻፉትን አነብላችኋለሁ። ከዚያም በኋላ ደግሞ በእንግሊዘኛ እንዴት እንደጻፍናቸው እናያለን ማለት ነው። ተከታተሉኝ። ለ ሉ ሊ ላ ሌ ሎ። እንግዲህ እነዚህን ፊደላቶች መልሰን ደግሞ ከመጨረሻው ወደ መጀመሪያው እናያለን ማለት ነው። ሎ ል ሌ ላ ሊ ሉ ለ። እንግዲህ እዚህ ጋር ለ ስንል ደግሞ ማንን ነው የምንጠቀመው? ኤልኢ እንላለን ማለት ነው። ሉ ኤልዩ፣ ሊ ኤልአይ፣ ላ ኤልኤ፣ ሌ ኤልኢ፣ ል ኤል፣ ሎ ኤልኦ እንላለን ማለት ነው። እንግዲህ እነዚህን አናባቢዎችን ምንም ቦታ ላይ ወይም ስንተኛ ድምፅ ላይ እንደምንጠቀማቸው ከሀ ወይም ደግሞ ከሀ ከሊታ ሀስ ከሆ ባሉት በእነዚህ በሰባቱም ድምጾች መካከል የተገኙት ናቸው ማለት ነው። ምንም እንኳን አይነት ልዩነት የላቸውም አናባቢዎች። ዩ በስንተኛ ድምፅ እንደምትገባ፣ አይ ደግሞ በስንተኛ ድምፅ፣ ኤ በስንተኛ ድምፅ፣ ኢ በስንተኛ ድምፅ እንዲሁም ኦ በስንተኛ ድምፅ እንደምትገባ አይተናል ማለት ነው። እንግዲህ አዲስ አይደለም። በዚህ መሰረት ሁሌም ቢሆን ተነባቢዎች ነው ማየት ያለብን እንጂ አናባቢዎች ሁሌም ቢሆን አንድ አይነት ናቸው ማለት ነው። እንግዲህ በየናቸው መሰረት እስከ መጨረሻው እናያለን ማለት ነው። እንግዲህ ተነባቢዎች ግን ለስንል ኤል ነው መሆን ያለበት፣ መስንልም ደግሞ ኤም ነው መሆን ያለበት። ምንድነው ተነባቢ። አናባቢዎች ደግሞ ከጎናቸው እንዳልቀጥሎ ይገኛሉ ማለት ነው። ስለዚህ አሁን ደግሞ የሀን ቤተሰብ እናያለን። እንግዲህ እዚህ ጋር ሀ ደግሞ ከዚችኛው ሀ ጋራ የተመሳሰለች ናት፣ ወይም ደግሞ በድምጿና በአገልግሎታቸው አንድ ነው ማለት ነው። እንግዲህ የሚለያዩት ምንድነው? እዚህ ጋር በአጻጻፋቸው ወይም ደግሞ በቅርጻቸው ብቻ እንጂ ሁሌም ቢሆን
ይችኛዋ ሀሌታዋ ትባላለች፣ ይችኛዋ ደግሞ ሀመርዋ ትባላለች። ነገር ግን አገልግሎታቸው አንድ ነው ማለት ነው። ስለዚህ ይችንም እስኪ እንያት። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እዚህ ጋር ደግሞ በእንግሊዘኛ እንዴት እንጽፋቸዋለን የሚለውን ደግሞ ከታች ይውላችሁ ተመልከቱት። ሀ ስንል HA እንላለን ማለት ነው። ሁ HU፣ ሂ HI፣ ሃ HA፣ ሄ HE፣ ህ ኤች፣ ሆ HO እንላለን ማለት ነው። እንግዲህ እነዚህን ካየነ ቀጣይ ደግሞ የመን ቤተሰቦች እናያለን ማለት ነው። እንግዲህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። አሁን ደግሞ መ ስንል ኤምኢ እንላለን ማለት ነው። እንግዲህ መ ስንል ኤምኢ እንላለን ማለት ነው። ከዚህ ጋር ተነባቢዋ ፊደል ማናት? ኤም ናት ማለት ነው። ኢ ደግሞ አናባቢ ፊደል ናት ማለት ነው። ስለዚህ መ ስንል ማን ብለን መጻፍ አለብን ማለት ነው? ኤምኢ ማለት አለብን ማለት ነው። ኤምኢ። ወደ ቀጣዩ ስንሄድ ደግሞ ወደ ሙ እንሄድ። እንግዲህ ሙ ስንል ደግሞ ኤምዩ እንላለን ማለት ነው። ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ፣ ም ኤም፣ ሞ ኤምኦ እንላለን ማለት ነው። ኤምኦ እንላለን ማለት ነው። እንግዲህ እነዚህን ፊደላቶች እንግዲህ በማጥናት ወይም ደግሞ በማንበብ የተለያዩ ቃላቶችን መመስረት እንችላለን። የተለያዩ አረፍተ ነገሮችን መስራት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከሀ እስከ መ ባሉት እነዚህን አማርኛዎችን በእንግሊዘኛ እንዴት እንጽፋለን፣ እንዴት እናነባለን የሚሉትን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።